አይ አበበ አወረድኩኝ እና ታዲያ አምላክ ሶስት ናቸው ነው ያልከው ወይንስ አንድ ነው? እንደ ክርስትና አንድ ነው። ያ አንድ አምላክ ማን ነው? እሱስ ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም? ሌላ አምላክ የለም። አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናል። ከኢየሱስ ሌላ ጨመርክ እኮ ታዲያ ሌላ ሁለት። ቅድም ኢየሱስ ብቻ ነው ብለህ ያው ነው። አብ ኢየሱስ ነው። አዎ ልንገርህ ኢሳያስ 9:6 የዘላለም አባት መሆኑን ነው። ኢየሱስ አብ ነው። ኢየሱስ ክርስቶስ እኔም አንተም የፈጠረ አምላክ ነው። ግን አላወቅም። ወፍ አልፈጠረም። ተወስኑና ወደ እሱ እንመጣ። ኢየሱስ ክርስቶስ የቱ ጋር ነው ፈጣሪ ነኝ ያለው? እሺ መሐመድ እኔ ነብይ ያለው ምኑ ጋር ነው ያየው? አንተ ከየትኛው መስረጃ አገኘ? እና ላሳይህ ነብይ ነኝ ያሉበትን። አንተ ደግሞ ችግር የለም እና ጠይቀው ላሳይህ ነው። ምን ምስክር አለ አንተ? እና ነብይ ነኝ ያሉበትን ሙሐመድ ላሳይህ። አንተ ደግሞ እሺ ኢየሱስ ክርስቶስ ነብዩ ቆይ ኢየሱስ ክርስቶስ እኔ እየሰማሁ ነው። ቆይ አንተ ብቻ አላዳምጥማ። አንዱን ጨርስና ወደ ቀጣይ ትሄዳለህ። ጠይቀርና ነብዩ ሙሐመድ አንዴ ተረጋጋ። በፈጣሪ የሆነ ርዕስ ተጀምሮ ያ ነገር ሳይብራራ ወደ ቀጣይ መሄድ አልወድም። ለጠየቅኩት ጥያቄ መልስ ሳያገኝ ሲቀርብ አለ ነብዩ ሙሐመድ የቱ ጋ ነው ነብይ ነኝ ያለው አለ። ቀጥታ ላሳይህ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አነ ነቢዩ ላ ከዚብ አሉ። እኔ ነቢይ ነኝ ቃል በቃል ብለው ተናግረዋል። ኢየሱስ ክርስቶስ የቱ ጋር ነው እኔ አምላክ ነኝ ያለው? አንተ አምላክ ነው ብለህ ስለምታምን ማለት ነው። የቱ ጋር ነው አምላክ ነኝ ያለው? ሉቃስ 24:44 ላይ በነቢያት በመዝሙራት ሁሉ ስለኔ ነው አለ። በመዝሙራት በነቢያት ሁሉ ስለኔ ነው አለ። እሱም ቢሆን ዳዊትም ራሱ ስለ ክርስቶስ እንጂ ስለ ራሱ አይደለም፣ ወይ ደግሞ ስለ ሌላ አምላክ አይደለም። ለምን? ኢየሱስ ክርስቶስ በቃል የነበረ በሰማይ የነበረው የእግዚአብሔር ቃል ነው። ያ ቃል ሲመጣ ስጋ የዲያብሎስን ስራ ሊያፈርስ ሲል በስጋ ተገለጠ። እኔ አምላክ ነኝ ያለ የቱ ጋ ነው እኮ ነው ጥያቄው። ለምን መጣ ኢየሱስ ምናምን ብዬ አልጠየቀውም። ኢየሱስ እኔ አምላክ ነኝ ያለ የቱ ጋ ነው? ለምሳሌ እኔ ማነው ዮሐንስ 8:58 ላይ እኔ ከአብርሃም በፊትም ነበርኩኝ አለ። ይሄን ፍታልኝ ምን ማለቱ ነው? እፈታልሃለሁ ችግር የለውም። ግን እኔ አምላክ ነኝ ያለ የቱ ጋር ነው ብለን እንጨርሳለን። ይሄ ምን ማለት ነው? እሱ እኮ እያለ እኔ ከአብርሃም በፊትም ነበርኩኝ አለ። የሰንበት ጌታ ነኝ አለ። ከዚህ በላይ ምን መስረጃ ያስፈልጋል? አንተ እያየ ማሰማ አንተ ምን የሚያስፈልገው እኔ አምላክ ነኝ ምን ማለቱ ነው? ንገረኛ። እኔ የምነግርህ መስረጃ ንገረኝ። ምን ማለት ነው በላይ በኋላ ትጠይቀኛለህ ስለሱ። አሁን ግን መጀመሪያ እኔ አምላክ ነኝ ያለው ኢየሱስ ነው። አዎ አንደኛ ዮሐንስ 14 ላይ ልባቸው አይታወቅ በእኔ የሚመኑ በአባቴ የሚመኑ አለ። አንድ ቃል በቃል የተናገረ አንድ ቆይ እያየን እንሂድ። ቆይ አንድ እሱ ጋር እኔ አምላክ ነኝ ብሏል ኢየሱስ። አሁን ለተጠራጠሩ ሰዎች ሰው መስሎ ለታያቸው ሰዎች አይልም እንደሱ። አንተ ነህ እሱን ያልከው እጂ። ለማን ነው ታዲያ? አይሁድ አልቀበልም ብሎ አይደለ እንዴ? ሰው መስሎ ለታያቸው አለ። ራሱ ኢየሱስ እኔ ሰው ነኝ ብሏል እኮ። ምንድነው የሚመስላቸው? አይደለም ፍጹም ሰው ፍጹም አምላክ ነው። የትም ቦታ እሱ አንተ ለዘላለም አይገባም ይሄ ቃል። አንተ ራሱ አልገባህም፣ መጽሐፍን አታውቀውም። ኢየሱስ እኔ ሰው ነኝ ብሏል አላለም? ፍጹም ሰው ፍጹም አምላክ ይሄ ነው የምናውቀው። ኢየሱስ እኔ ሰው ነኝ ብሏል አላለም? ኢየሱስ ሰው ልጅ ይላል አምላክም ይላል። የቱ ጋር ነው አምላክ ነኝ ያለው? እኔ ከአብርሃም በፊት ነበርኩኝ አለ። በቃ ይሄ ለኔ መስረጃ ነው። ለአንተ ነው ማስረጃ፣ ለእኔ ግን እኔ አምላክ ነኝ ያለበትን ነው የጠየቀው። እሺ አሁን ለምሳሌ ሌላ ቢጠይቅ አንተ አትመልስም። ስለዚህ እኔ አምላክ ነኝ ያለበት ቦታ የለም። ሰምታችኋል? አይሐዘም አለ የቱ ጋር 18 በለው አበበ
አይቀበልም እኮ ችግር የለም እኮ ጥቅሱን እንሰጠዋለን፣ ግን አይቀበልም። ለማጣመም ነው እንጂ አሁን ይሄ እውነቱን ለማወቅ አይደለም። ምንም ማድረግ አይቻልም። የለም እኔ አምላክ ነኝ አላላቸውም፣ ግን አምላክ ነው ብለው እሺ ልስጥ። እሺ እሱም ከፈለግከው ራእይ 1:8 ማን ነው? አልፋና ኦሜጋ ማን ነው? እሺ ራእይ 1:8 ላይ አልፋና ኦሜጋ ይላል። ፊተኛውና ኋለኛው እኔ ነኝ አለ። ፊተኛና ኋለኛ ማለት ነው። መጀመሪያም የነበረ አሁንም ያለው ወደፊትም የሚኖር ማለት ነው። ታዲያ ኢየሱስ መጀመሪያ የለም ነበር፣ ወደፊትም አልኖረም፣ ሞቷል። መጀመሪያ በአብ ዘንድ በቃል ነበረ። በአብ ዘንድ መጀመሪያ ኢየሱስ ክርስቶስ ጅማሬው ልክ እንደኔ እንዳንተ ነው። ስጋውን ሁሉ ተሰጥቶ ነው። ህይወት አይደለም እንደኔና እንዳንተ አይደለም። እኔ ልስማ አልሰማም። አሁን የማይሆነው መልስ እኔ አልቀበልም። እንደኔና አንተ አይደለም ነው። እሺ አዳምጥ። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ቦታ የለም። እርሱም በቃ አንተ የምታውቀው እሱ ለአንተ ነው። ለምን መሰለ? እያየህ ማሰማ አንተ ነው። ታዳምጥም ረጋ በለ። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ቦታ የለም። አሁን ወደ ቀጣዩ የምንሄደው ምንድነው? አምላክስ አለ ወይ? ኢየሱስ ለአንተ የለም ለኔ አለ። አምላክ አለ ብሎ አስተምሯል አላስተማረም? ኢየሱስ ስጋ ስለለበሰ በስጋ ሰውነቱ አምላክ ብሎ ጠርቷል። በስጋ ዘላለማዊ ስለሆነ አምላክ ነኝ አለኝ ያለበት ቦታ የቱ ጋር ነው? እዚያ ላይ በስጋ ነው አምላክ ያለኝ ያለበት የቱ ጋር ነው ያለው? አይ ምንድነው የምትለው? አምላክ ያለኝ በስጋዬ ነው ያለበት ቦታ ኢየሱስ ክርስቶስ ያለው። አሁን ለምሳሌ በስጋ ወራት ምንድነው? ሌላ ቦታ ላይ በስጋ ወራት ስለ ሰው ልጆች ማማለዱን የሚነግረን ዕብራውያን ላይ እናገኘዋለን። እሱ አይደለም ጥያቄ። አምላክ ያለኝ ያለበት ቦታ ላይ በስጋዬ ነው አምላክ ያለኝ ያለበት። አልገባኝም ያንተ ጥያቄ። አምላክ አለኝ ብሎ አስተምሯል አላለም? ኢየሱስ ክርስቶስ አምላክ ያለው በሰውነቱ ትክክል ነው አምላክ ብለዋል። የዛኔ ይሄን አምላክ አለ እያለ ኢየሱስ ክርስቶስ ሲናገር እኔ አምላክ ያለኝ ቃሉ ምንድነው? ቃሉ ራሱ በስጋ መሆኑን ነው የሚያሳየው። አንተን የሚያሳይህ ነው። እኔ ግን የጠየቅኩት ኢየሱስ የተናገረው ኢየሱስ ምን አለ? እኔ አምላክ አለኝ ብሎ ሲያስተምር አምላክ ያለኝ ግን በስጋዬ ነው እንጂ እኔ አምላክ ነኝ ብሎ አስተምሯል ወይ? በአጭሩ እሱ ምንድነው የሚለው? አሁን ዮሐንስ 8:24 ላይ እኔ እንደሆንኩት ባታምኑ በኃጢአታችሁ ትሞታላችሁ አለ። በኃጢአት ትሞታለህ። ጥያቄያችን ይኸውልህ አምላክ አለኝ ብሎ ኢየሱስ አስተምሯል። ለአምላክህ አምላክ አለው አይደለ? ለኢየሱስ አምላክ የለውም፣ እሱ አምላክ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አምላክ የሚለው ኢየሱስ ማንን ነው? አዎ ትክክል ነው። እሺ ኦኬ፣ እሺ እንደሱ ከሆነ እሺ መዝሙር 47 አውጣልኝ። ጨርስና አንድ ጊዜ ኢየሱስ ምን አለ? እሱን መልሱ ነው። አሁን ለጠየቀው መልስ ታገኛለህ። ኢየሱስ የተናገረውን እየተጠየቅክ ነው። መዝሙር ላይ ሄድክ። እዚያ መዝሙር እዛ ከዳዊት አይደል? እኔ በመስረጃ እንጂ በቃሌ ለምን አግራለሁ? እሺ አውጣ። ኢየሱስ በስጋዬ ነው አምላክ ያለኝ ያለበትን ነው። አዳምጥ። ኢየሱስ ክርስቶስ አዳምጥ። ኢየሱስ ክርስቶስ አምላክ የለውም እሱ አምላክ እና እንግዲህ አሁን ሳውጣና አንብቦ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ና ላሳየው። ለዚህ መልስ የሚሆን መዝሙር 47 አውጣልኝ። ምንም አይገናኝም መዝሙር ና አይገናኝ፣ ችግር የለም። ቆይ አይገናኝ ና ቆይ አንድ ጊዜ ምን ይላል እዚህ ጋር? ታነባለህ ወይንስ አታነብም? አበበ አቤት። ያውና ቁጥር 17 ላይ ኢየሱስ አምላክ እንዳለው ይናገራል። አንብባ። እሱ በስጋ ወራት ነው፣ በስጋ መኖሩን የሚያሳየን ነው። ለምን ለምሳሌ አውዳ ራሱ አሳልፈው ሲሰጠው አበበ ጥያቄን አልጠየቅኩም። አንብበው መጀመሪያ ነው ያልኩት። ምን ይላል? አንብባ። አንብባ። አንተ ብዙ አይታይም። አንብባ። ያው ኢየሱስም ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ኢየሱስ ክርስቶስ አምላክ የሚለው ማንን ነው?
መንፈሱን ነው። አብን ነው አይደለም? አብን ነው። አብም እሱ ነው። እሱና አብ አንድ ነው። ኦኬ። ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደል? እሱና አብ አንድ ነው። ልዩነት የለው። ኢየሱስ አምላክ የሚለው እዚህ ማንን ነው ስለ አብን ነው አልክ። ስለዚህ አብ ለኢየሱስ አምላክ ነው። አብን ነው በራሱ ስጋ የለበሰውን ምንድነው? አንደኛ ኢየሱስ ክርስቶስ በሰውና በእግዚአብሔር መካከለኛ የሆነው አምላክ ነው። ሰው ነው። በእግዚአብሔርና በሰው መካከል ያለ ሰው ነው እሱ። በስጋ የመገለጡ ምክንያቱ ደግሞ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። አታዳምጥ ማየ ለምን መጣ? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። አሁን ቅድም ጥቅሱ ላይ ዋሽ ምን አልክ? ኢየሱስ ማለት በእግዚአብሔርና በሰው መካከል ያለ አምላክ ነው ብለሃል አይደለ? ይሄ ስህተት ነው። ኢየሱስ ማለት በእግዚአብሔርና በሰው መካከል ያለ ሰው ነው። እሺ እሺ፣ አሁን ጥቅሱን እሺ፣ ሌላ ልጠይቅ። እሺ መዝሙር 47 አውጣልኝ። መጽሐፍ እኔ ጋር ስለሌለ ለምንድን ነው የማውጣው? ለዚህ መልስ እንድታገኘው ነው። ጥያቄ ምንድን ነው? የኔ ጥያቄ ኢየሱስ ክርስቶስ አምላክ ነው፣ የእግዚአብሔር ልጅ ነው ነው። አንተ አሁን ለምሳሌ ኢየሱስ ክርስቶስ አልጠየቅኩም። እሱ ኢየሱስ ክርስቶስ አምላክ የሚለው ማንን ነው? አምላክ ነው የሚለውንማ ፈታህ እኮ። የለም አምላክ የሚለው ማንን ነው? ራሱን ነው። ራሱን ነው። የራሱ አምላክ ራሱ ነው። ኢየሱስ ራሱ አብ ነው። ይሄ ስጋ ለብሶ የመጣው አምላክ ነው። እግዚአብሔር የፈለገው ማድረግ ይችላል። አንተ ከየትኛው ቤተ እምነት? ኦርቶዶክስ ምንድን ነህ? በቃ ክርስትና ባጭሩ ክርስቶስ አምላክ ብሎ የሚያምን ሰው ነኝ። ስለዚህ መስቀል ላይ የሞተው ራሱ አምላክ ነው። አዎ በስጋ የሞተው የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ፍጡር አይደለም፣ ፈጣሪ ነው። ስለዚህ የእግዚአብሔር ቃል ሞቷል ካልክ፣ የእግዚአብሔር ቃል አምላክ ነው ካልክ፣ ሞተ እኮ አምላክ አይደለም። ቃሉ አይሞትም። አሁን ለምሳሌ ስጋ ይሞታል እንጂ ነፍስ አትሞትም። ስለዚህ እግዚአብሔር የሁላችንም ሰው እኮ ነው፣ የሰው ባህሪ ነው። ይሄ እንዳውም ኢየሱስ ሰው መሆኑን ነው የሚገልጸው። በስጋ ሞተ በነፍስ ሕያው ሆነ የሚለው ሰውን መሆኑን የሚገልጽ ነው። ምክንያቱም ሰው በስጋ ነው የሚሞተው፣ እኔም አንተም፣ ነፍሳችን ግን ሕያው ነች። ስለዚህ እሱም ይሄ ስለ መንፈስ ነው። አሁን ሕያው የምንኖረው በሱ በኩል ነው። ሕያው የምንሆነው አይደለም። ኢየሱስ ራሱ ለራሱ ሕያው የሆነው በአብ በኩል ነው። ራሱ አብ ነው። ራሱ የዘላለም አባት ነው። የቱ ጋ ነው ኢየሱስ እኔ አብ ነኝ ያለው? እሺ አውጣ። ኢሳይያስ 9:6 ላይ መካር ኃያል የዘላለም አባት ነው አለ። የዘላለም አባት ማለት እንዴት ልጅ የዘላለም አባት ሊሆን ይችላል? እንመጣለን። ኢሳይያስ ላይ ኢየሱስ እኔ አብ ነኝ ብሎ አስተምሯል። ከሱን ጀምር። የዘላለም አባት ማለት አብ ማለት ነው ለኔ። እንደ አንተ በፈለከው ተረዳ። ኢየሱስ እኔ አብ ነኝ ብሎ አስተምሯል። እኔና አብ ነን ብሎ አንድ ነን ብሎ በመጽሐፍ አለ። እኔ አብ ነኝ ግን አላለም። እኔና አብ ስጋ የለበሰው ቃሉና እኔ አብ አንድ ነው። አብን አሳየን አሉ። እኔና አብ አንድ ነን አለ። ምን ታደርገዋለህ አንተ? ሰርስ ከፈለክ ጥያቄ ምን ነበር? ሲያዘ የኔ ጥያቄ ነብዩ መሐመድ ውሸት ነው ፎልስ ነው እያልኩኝ ነው። ጠጃም ስለ ኢየሱስ መልስ ሲያጡ ሰላም አለይኩም ስለተጠየቁት ጥያቄ መልስ ሲያጡ ነብይ መሐመድ ፎልስ ነው የምለው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆን አለመሆን ኢየሱስን አምላክ ያደርገው። ኢየሱስን አምላክ ያደርገው። መጽሐፋቸው ላይ ኢየሱስ ክርስቶስን አምላክ አድርጉት። ሃይ